ሰላም ጤና ይስጥልኝ ውድ የአሪፍ ፊልም ቤተሰቦች፣ ዛሬም ለእናንተ አሪፍ የሆነ ፊልም ይዤላችሁ መጥቻለሁ። በ2017 የተሰራውን ሃፒ ዴዝ ዴይ የሚለውን ፊልም ዛሬ ከእናንተ ጋር እናያለን። ይህንን ቪዲዮ ላይክ ያደረጋችሁ ጀምሩ፣ እስከ መጨረሻው አብራችሁን ቆዩ። ልክ ፊልሙ ሲጀምር 3 ሰዓት ይሆንና የትምህርት ቤቱ ደውል ይደወላል። በዚህም ሰዓት ትሪ የሷ ባልሆነ ዶርም ውስጥ ተነቃለች። ካርተርም በሰላምታ ይቀበላታል። ስልኳ ላይ የልደቷን ቀን አላርም ሞልታ ስለነበረ ስልኳም በልደት ዘፈን ይጮሃል። በነገሩ እየተደናገጠች ተነስታ ልብሶቿን መልበስ ትጀምራለች። ከለበሰች በኋላም ካርተር መድኃኒቷን ያቀብላታል። እሱ በዚህ ሰዓት ለሷ ጥሩ ለመሆን እየሞከረ ነው። እሷ ግን በነገሩ ደስተኛ አይደለችም። በንዴትም እዚህ ስለማደሯ ለማንም እንዳይናገር ትነግሯለች። ልክ ክፍሉን ለቃ ልትወጣ ስትልም የካርተር ጓደኛ ይመጣል። ካርተር ነገሩን እንዳይናገርም ደስ የማይል ፊት እንደማስጠንቀቂያ ታሳየውና ክፍሉን ለቃ ትሄዳለች። ልክ ከፎቁ ወጥታ መራመድ እንደጀመረችም አንድ ልጅ ወደ እሷ ትመጣለች። የዓለም ሙቀት መጨመር ላይ መረጃ እያሰባሰበች ስለሆነ መረጃ እንድትሰጣት ትጠይቃታለች። በዚህ ሰዓትም ትሪ ዝም ብላ አልፋት ትሄዳለች። ልክ እሷን አልፋት እንደሄደችም ብዙ ወጣቶች በአንድ ቦታ ሰብሰብ ብለው ቆመው እየተጫወቱ ነበር። ልክ እሷ አጠገባቸው ልታልፍ ስትልም አንደኛ ወጣት ራሱን ስቶ ይወድቃል። በነገሩም እየተገረመች እሱንም አልፋ እንደሄደች ልክ ኮሪደር ላይ መታጠፊያ ላይ ስትደርስ ፍቅረኛው የሆነው ቲም ይመጣባታል። ቲምም ልክ እሷን ሲያገኛት ፍቅረኛዋ እንዳልሆነና ወንድሟ እንደሆነ ግቢ ውስጥ እየተወራ መሆኑን ይነግራታል። እሷም በፍቅር መንገድ እሱን ስለማትፈልገው በዚህ ደስተኛ ነች። ስለዚህም እሱ ላይ ትሳለቅበትና እሱንም አልፋው ትሄዳለች። ልክ ቤቷ እንደደረሰች የሆነች ልጅ በር ላይ ተቀምጣ ሰላም ትላታለች። ትሪም ሰላምቷን ትቀበልና ወደ ውስጥ ትገባለች። ልክ ወደ ውስጥ ስትገባም ዳንኤል ታገኛትና ምሳ ሰዓት ላይ ስብሰባ እንዳላቸው ታስታውሳታለች። ወደ መኝታ ክፍሏም ስትገባ ብዙ ጊዜ እነሱ ቤት የምትመጣዋ ሎሪ የእሷ መኝታ ቤት ውስጥ ተቀምጣለች። እነሱ ቤት ነበር ያደረችው። ሎሪ ማታ ስላሳለፉት ፓሪ በጣም የሚገርም ፓሪ እንደነበር እያወራች ባለበት ሰዓት ትሪ ሰዓቱን ስታይ 3 ሰዓት ከ20 ይላል። የትምህርት ቤት ሰዓቷን በጣም ረፍዶባታል። በዚህም ሰዓት በጣም ትደነግጥና ልብሷን ቀይራ ደብተሮቿን ካሉበት ሰብስባ ልትወጣ ስትል ሎሪ ልደቷ ስለሆነ ኬክ ይዛላት መጣለች። ትሪም በዚህ ሰዓት ትቀበላትና ሻማዋን አጥፍታ ልትወጣ ስትል ወደ ጋርቤጅ ውስጥ ተወረውራለች። በዚህ ሰዓት ሎሪ በጣም ትናደዳለች። ትሪ ወደ ክፍል ስትደርስ ፕሮፌሰሩ እያስተማረ ነበር። ቢሆንም ግን ወደ ውስጥ ቀስ ብላ በመግባት ትቀመጣለች። ፕሮፌሰሩና ትሪ በፍቅር አይን ነበር የሚተያዩት። ከክላስ በኋላም የተባለው ስብሰባ ይደርስና ሁሉም ምሳቸውን እየበሉ በጠረጴዛ ዙሪያ ወሬ ይጀምራሉ። በዚህም ሰዓት ቤኪ የምትባለው ጓደኛቸው ቸኮሌት የበዛበት ምግብ ይዛ ወደ እነሱ ገበታ ትቀላቀላለች። በዚህም ሰዓት ሁሉም ስለማይወዳት እሷን መንቆር ይጀምራሉ። የተስተካከለ ሼፕም የሌላት እንደዚህ አይነት ቸኮሌት የበዛበት ምግብ ስለምትበላ እንደሆነ ሲያወሩ ትናደድና ቦታውን ተነስታ ትለቃለች። ልክ ተነስታ ስትሄድም ካርተር ከኋላ እየመጣ ነበር። በዚህም ሰዓት ከሷ ጋር ይጋጩና እንዳለ የያዘችውን ቸኮሌት ትሪ ላይ ይገለብጡባታል። በዚህም ሰዓት በጣም ትናደድና ወደዛ ወስዳ ስታናግረውም የእጅ ሰዓቷን የእሱ ክፍል ውስጥ ረስታ ስለሄደች እሱን ሊያቀብላት እንደመጣም ይነግራታል። ከቆይታዎች በኋላም ትሪ ፕሮፌሰሩ ወደሚገኝበት ቦታ ማምራት ትጀምራለች። በዚህም ሰዓት አባቷ ይደውላል። ነገር ግን እሷ የአባቷን ስልክ ማንሳት አልፈለገችም። ወደ ሊፍቱ ልትገባ ስትልም ከሎሪ ጋር ይገጣጠማሉ። በዚህ ሰዓት ሎሪ እያደረገችው ያለችው ነገር ጥሩ እንዳልሆነና እንድትተው ትነግራታለች። ነገር ግን የሷን ንግግር ችላ በማለት የፕሮፌሰሩ ቢሮ ትደርስና ወደ ውስጥም ትገባለች። አብረው ውስጥም መሳሳም ይጀምራሉ። ልክ ሁለቱ ባሉበት ሰዓትም የፕሮፌሰሩ ሚስት ወደ ቢሮ ትመጣለች። የዛን ቀን ማታም ትሪ በክፍሏ ያለች ዳንኤል ወደ እሷ ጋር ትመጣለች። በኋላ ላይ ስለሚሄዱት ፓሪ እያወሩ ባሉበት ሰዓትም ወዲያው መብራት ይጠፋል። ከቆይታዎች በኋላም ትሪ ብቻዋን ወደ ፓሪ መሄድ ትጀምራለች። እየሄደች ባለችበት ሰዓትም ትንሽ አሻንጉሊት መልካም ልደት የሚል ዘፈን እየዘፈነች ታያለች። ማን እንዳስቀመጠውም ግራ እየተጋባች እየፈለገች ወደ አሻንጉሊቱ ጠጋ ብላ ነገሩን ታያለች። ከኋላዋ ድምጽ ትሰማና ልክ ወደ ኋላ ትዞር የሆነ ጭንብል የለበሰው ሰውዬ ቆሟል። ሳታስበው ከየት መጣ ሳይባል ከኋላ ጩቤ ይዝና ሊወጋት ያባራታል። እየሮጠች ባለችበት ሰዓትም የሆነ ቦታ ሄዳ ትወድቃለች። እሱም ወዲያው ይመጣባትና ልክ ሲገላት ከእንቅልፏ ትነሳለች። ልክ ከእንቅልፏ ስትነሳ ግን ነገሮች እንደ በፊት ነበሩ። የሌላ ሰው ክፍል ውስጥ ነበር የነቃችው። ካርተር የሚባል ሰውዬ አለ። አባቷን በዛ ሰዓት ይደውልና አታነሳለትም። የልደቷም ጥሪ ይጮሃል። ልክ ልትወጣ እያለች ባለችበት ሰዓትም የካርተር ጓደኛ እንደ በፊቱ ይመጣል። በነገሩም ግራ እየተጋባች ወደ ውጪ ትወጣለች። ልክ ውጪ ስትወጣም ያጋጠማት ነገር ልክ ከዚህ በፊት ያየችው ነገር ነው። የዓለም ሙቀት መጨመሩን መረጃ የምታሰባስበዋ ልጅ፣ ተሰብስበው የሚቆሙት ብዙ ወጣቶች እና ከመሃላቸውም አንዱ ወድቆ ፌንት የሚበላው። ልክ ልትታጠፍ ስትልም በኮሪደሩ መሃል እንደ ቅድሙ ቲም ይመጣባታል። በነገሩ በጣም ግራ እየተጋባች ስለሆነ ቀን ስንት እንደሆነ ትጠይቋለች። እሱም ሰኞ 18 መሆኑን ይነግራታል። በነገሩም ግራ እየተጋባች ወደ ቤቷ መሄዷን ትቀጥላለች። ልክ ቤቷ ስትደርስም ከዚህ በፊት በሯ ላይ ቁጭ ብላ ሰላም ያለቻት ልጅ አሁንም ሰላምታ ትሰጣታለች። ሰላም ብላትም ወደ ውስጥ ስትገባ ዳንኤል ታገኛትና ምሳ ሰዓት ላይ ስብሰባ እንዳለ ታስታውሳታለች። እሷም ተቀበላ ወደ ውስጥ ትገባለች። ልክ ስትገባም ሎሪ ክፍሏ ውስጥ ተቀምጣ ነበር።
ከሎሪ ጋም ሰላም እየተባባለች በጣም ግራ ትጋባና ዞር ስትል ሰዓት 3 ሰዓት ከ20 ይሆናል። አሁንም ወደ ትምህርት ቤት መሄጃ ሰዓት እንደረፈደባት ታስታውስና ልትወጣ ስትልም ልክ እንደ በፊቱ ሎሪ ልደቷ ስለሆነ የመልካም ልደት መግለጫን ሻማ ይዛላት ትመጣለች። ነገር ግን ሻማውን እንደ በፊቱ ሳጥለው አስቀምጠው እየሮጠች ትወጣለች። ቀኑም ተምሮ ካሳለፈች በኋላ ምሳ ሰዓት ይደርስና ምሳ ሰዓት ላይም ልክ እንደ ከዚህ በፊቱ ቤኪ የምትባለዋ ልጅ ቸኮሌት የበዛበት ምግብ ይዛ አጠገባቸው ተቀምጣለች። አሁንም ልክ ልጆቹ ሲያሹፉባት ተነስታ ልትሄድ ስትል ከየት መጣ ሳይባል ካርተር ይመጣና አሁንም ይጋጩና ትሪ ላይ ይደፉባታል። በጣም ትናደድና ወደዛ ወስዳ ለምን እንደመጣ ስትጠይቀው የእጅ ሰዓቷን ሊሰጣት እንደሆነ ይነግራታል። ግን የእጅ ሰዓቷን እንደሰጣት ትነግሯለች። በጣም ግራ ይጋባሉ። ከዚያም ነገሩን ልትጠይቀው ወደ ፕሮፌሰሩ ስትሄድ እሱም ወዲያው እንደ መጀመሪያው ይስማታል። ልክ እየተሳሳሙ ባለበት ሰዓትም ሚስቱ በሩን ታንኳኳለች። የዛን ቀን ማታ ላይም ትሪ የእናቷና የእሷን የልደት ቪዲዮ እያየች ነበር። በዚህም ሰዓት ዳንኤል ትመጣለች። ልክ ማውራት ስትጀምር አሁንም መብራት ይጠፋል። አሁን ነገሮች እንደ ትላንትናው እንደሚቀጥሉ ለማረጋገጥ ተነስታ ወደ ፓሪው ትሄዳለች። በዚያም በመንገድ ላይ ያለች የትላንቷ አሻንጉሊት መንገድ ላይ ተቀምጦ ታያለች። በጣም ትደነግጥና መንገድ ቀይራ ወደ ሌላ ቦታ ትሄዳለች። የሄደችውም ወደ ቤቷ ነበር። ቤቷ በምትደርስበት ሰዓት ቤቱ እንዳለ ጸጥ ብሎ ነበር። ወደ ውስጥ ለመግባትም በሩን ስትታገል በሩ ተቆልፏል። ግራ ገብቷት ስታንኳኳ ማንም አይከፍትላትም። ነገር ግን ከትንሽ ቆይታዎች በኋላ በሩ ይከፈትና ልክ ስትዞር ጭምብል የለበሰው ሰውዬ ይሆናል። እሷም በጣም ትደነግጥና እየጮኸች በቦክስ ተመቷለች። በዚህም ሰዓት መብራቱ ይበራል። መብራቱም ሲበራ ጓደኞቿ እሷን ሰርፕራይዝ ለማድረግ ተዘጋጅተው ነበር። ጭምብሉን ለብሶት የነበረውን ሰውም ከወደቀበት ሲነሳ ኒክ ሆኖ ታገኘዋለች። ከዚያም በኋላ ዳንኤልና ትሪ በፓሪው ላይ እየጨፈሩ ባሉበት ሰዓት ኒክ ወደ እነሱ ይመጣና ትሪን ለመግባባት ይሞክራል። ትንሽ ካወሩም በኋላ ኒክ ትቷት ወደ ላይኛው ክፍል ይሄዳል። ትሪም በዚህ ሰዓት የጭምብሉን ነገር ለማረጋገጥ ወደ ላይኛው ክፍል ተከትለው ትሄዳለች። ልክ ወደ ውስጥ ስትገባ ምንም አይነት ነገር የለም ቤት ውስጥ። እሷም በመስታወት ራሷን እያየች ባለበት ሰዓት ከኋላዋ ጭምብል የለበሰው ሰው ይመጣባታል። በጣም ትደነግጥና ዞራ ቀስ ብላ ጭምብሉን ስታወልቀው ኒክ ሆኖ ታገኘዋለች። ጭምብል የለበሰው ኒክ ስለሆነ አብረው መጨፈር ይጀምራሉ ነገሩን ረስታ። በመሀልም ስልኳ ላይ ቴክስት ይገባላትና ስልኳን ለማየት ወደዛ ትዞራለች። ጭምብል ለባሹም ቀስ ብሎ ኋላ ለመግባት ኒክን በጩቤ መውጋት ይጀምራል። በዚህም ሰዓት የሙዚቃው ድምጽ በጣም ከፍተኛ ስለሆነ እየተፈጠረ ያለውን ነገር ምንም አላየችም ነበር። ልክ ስትዞር ኒክ ወድቆ ነበር። በዚህም ሰዓት ጭምብል የለበሰው ሰው ወደሷ መጠጋት ይጀምራል። እሷም ኒክ ስለመሰላት በፈገግታ ወደሱ መጠጋት ትጀምራለች። ወዲያውም ጩቤውን ያወጣና ሊወጋት አልጋው ላይ ይገፈትራታል። በዚህም ሰዓት አንድ ወጣት ከውጪ ወደ ውስጥ ይገባል። እየተፈጠረ ያለውን ነገር እያየ ምንም አይነት ነገር ግን አላረገም። ዝም ብሎ ቆሞ ያያቸዋል። በዚህም ሰዓት ጭምብል ለባሹ ጩቤውን ያወጣና ይወጋታል። ልክ በዚህ ሰዓትም ከእንቅልፏ እየጮኸች ትነሳለች። አሁን በምትነሳበት ሰዓትም የሌላ ሰው ዶርም ውስጥ ነች። በዚህ ሰዓት ካርተርን በጣም ታስደነግጠዋለች። እሷም እንደተለመደው ልብሷን ትለብስና መድኃኒቷን ወስዳ እየሮጠች ትወጣለች። አሁንም ነገሮች እንደ በፊቱ ነበሩ። ወደ ውጪም ስትወጣ ተቀምጠው የሚያጠኑ ካፕሎች፣ አስፓልት ዳር ቆሞ ያለው ቀዩ መኪና፣ ስለ ዓለም ሙቀት መጨመር የምትጠይቀዋም ልጅ እንዲሁም በዛ ብሎ የቆሙ ወጣቶቹ፣ ከመሃላቸውም አንደኛው ሲወድቅ አሁንም ያንኑ መልሳ ታያለች። እየሮጠችም ወደ ቤቷ ትሄዳለች። ቤቷ በምትደርስበት ሰዓትም እንደተለመደው ሎሪ ክፍሏ ቁጭ ብላለች። ትሪም በዚህ ሰዓት በጣም ስለደነገጠች ለሎሪ የተፈጠረ ያለውን ነገር ታስረዳታለች። አንድን ቀን ለሁለተኛ ጊዜ እየኖረች እንደሆነ ትነግራታለች። ሎሪም በጣም ነገሩ ግራ ስለሚያጋባ ልታምናት አልቻለችም። ማታ በሚዘጋጀው ፓሪ ላይም የሆነ ጭንብል የለበሰ ሰው ሊገላት እንደሚሞክር ትነግራታለች። አሁን ሎሪ በነገሩ መደንገጥ ትጀምራለች። ነገር ግን እየተፈጠረ ያለው ነገር ሁሉ በእናቷ ሞት ምክንያት እየተጨነቀች ስለሆነ እንደሆነ ትነግራታለች። ለዚህም ትንሽ እረፍት እንደሚያስፈልጋት ታስረዳታለች። በዚህ ሰዓትም ትሪ አንድ ሀሳብ ወደ አይምሯ ይመጣል። ቀኑ ሙሉ ከቤት ላለመውጣትና ክፍሏ ውስጥ ቁጭ ብላ ለማሳለፍ ትወስናለች። ከዚያም ወደ ክፍሏ ማንም እንዳይገባ መስኮቶቹን በጣውላ አርጋ በሚስማር ታስይዛቸዋለች። በሩንም ማንም እንዳይከፍተው ትናንሽ መሳቢያዎችን በሩ ስር ታስደግፋለች። ከዚያም በኋላ ቀኑ ይመሻል። ሎሪ የሰጠቻትንም ኬክ ለመብላት አልጋዋ ላይ ቁጭ ትላለች። በዚያም ሰዓት ቲቪውን ለመቀየር ሪሞት መፈለግ ትጀምራለች። ሪሞቱን እየፈለገች ባለችበት ሰዓትም መልካም ልደት የሚል ፖስት ካርድ ታገኛለች። ማን እንዳስቀመጠ እየተገረመች እያየች ባለችበት ሰዓትም ቲቪው ራሱን በራሱ ያጠፋል። ከዛም ወደ ቲቪው ጠጋ ስትል ቲቪው ራሱን በራሱ ይከፍትና ዜና ይጀምራል። ትንሽም እንዳየች ተመልሶ ራሱን በራሱ ያጠፋል። ልክ በዚህ ሰዓትም ከጓዳ ክፍል ድምጽ ትሰማለች። በጣም ትደነግጥና መዶሻ ወስዳ ቀስ ብላ ወደዛ ስትሄድ ምንም አይነት ሰው የለም። ከዚያም በኋላ ወደ ሻወር ቤቱ በመሄድ ማጣራት እንዳለባት ታስብና ልክ የሻወር ቤቱን መጋረጃ ልትገልጠው ስትል ቲቪው ራሱን ይከፍትና ሐሳቧን ይሰርቃታል። ልክ ቲቪውን እያየች ባለችበት ሰዓትም ከኋላ ጭምብል የለበሰው ሰውዬ ድጋሚ ይመጣባታል። በዚህም ሰዓት በጣም ብዙ ከተላፉ በኋላ ድጋሚ ይገላታል። አሁንም ከእንቅልፏ ትባንናለች። አሁንም በድንጋጤ እየሮጠች ትጮኻልና ትወጣለች። በዚህም ሰዓት ወደ ውጪ ስትወጣ ሁሉ ነገር እንደበፊቱ ነው ያለው። ቀዩ ጥግ ላይ የቆመው መኪና፣ ስለ ዓለም ሙቀት መጨመር የምትጠይቀዋ ሴት፣ በጀማ የሚቆሙት ወንዶች ምናምን ሁሉም አንድ አይነት ነው። በዚህ ቅጽበት
ካርተር ከኋላዋ ይመጣና ልብሷን ረስታ እንደሄደች ይነግራታል። በዚህም ሰዓት በጣም ደንግጣ ታቅፈውና ታለቅሳለች። እሷም ሊረዳት እንደሚገባ ያለ ነገር ትነግረውና ትምህርት ቤት ውስጥ ወዳለው ካፌ ይሄዳሉ። በዚህም ሰዓት አባቷ ይደውላል። ነገር ግን ለአባቷ ማንሳት አሁንም አልፈለገችም። በዚህ ሰዓት ካርተር የትሪ ልደት መሆኑን እንደሚያውቅ ይነግራታል። ሊገላት የሚፈልገውም ሰው በልደቷ ቀን ማታ ከሌላ ወንድ ጋር ልታድር እንደምትችል ስለሚያስብ እንደሆነ ይጠረጥርና ይነግራታል። ሊገላት ይችላል ብሎ ያሰቡትን ሰው ሊስት ማውጣት ጀመሩ። በመሃልም ካርተር በባለፈው ምሽት አብሮ ስላልተኙ ሙሉ ነፃነት እንዲሰማት ይነግራታል። ከዚያም ወደ ነፍሰ ገዳዩ ሰውዬ ሐሳባቸውን ይመልሳሉ። ካርተርም በዚህ ሰዓት ማን እንደሆነ ለማወቅ ያልተገደበ ጊዜ እንዳላት ይነግራታል። የዛን ቀን ማታ ላይም ወደ ቤት ትገባና የምትጠረጥራቸውን ሰዎች ሊስት ማውጣት ትጀምራለች። የመጀመሪያው ተጠርጣሪ ኒክ ነበር። ነገር ግን ኒክ በልደቷ ቀን ሰዓት ላይ አብረው እየጨፈሩ ባሉበት ሰዓት ጭንብል የሚለብሰው ሰውዬ መጥቶ እንደገደለው ታስታውሳለች። ስለዚህ ኒክ ተጠርጣሪ ሊሆን አይችልም። ሁለተኛው ተጠርጣሪ ደግሞ ቲም ነበር። ስለዚህ እሱን ለማረጋገጥ ወደ ቲም ቤት ትሄዳለች። በዚህም ሰዓት በመስኮት ቀና ብላ ስታይ ቲም ግብረ ሰዶማዊ መሆኑን ታያለች። በዚህም ሰዓት ቲም ሊሆን እንደማይችል ትረዳና ወደ ኋላ ዞራ ልትሄድ ስትል ጭንብል የሚለብሰው ሰውዬ አሁንም በድጋሚ መጣና ወቅቶ ይገላታል። አሁንም እንደተለመደው ከካርተር ክፍል ትነቃለች። ራሷን ቀየር ለማድረግም ጸጉሯን ቀለም ትቀባና በግማሽ ትቆርጧለች። ከዚያም ወደ አመሻሹ ላይ ስቴፋኒን ለመሰለል ወደ ቤቷ ትሄዳለች። ስቴፋኒን እያየች ባለችበት ሰዓትም ከኋላ በድጋሚ ጭንብል የሚለብሰው ሰውዬ እየሮጠ ይመጣና ዘሎ ውሃ ውስጥ ይዟት ይገባል። በዚህም ሰዓት ድጋሚ ከእንቅልፍ ትነቃለች። ስቴፋኒ እንዳልሆነችም ስላረጋገጠች የስቴፋኒ ስም ትዘርዛለች። ቀጣይ ተጠርጣሪ ደግሞ ዳንኤል ነች። ዳንኤል መሆኗን ለማረጋገጥም ከዳንኤል ጋር ወደ ትምህርት ቤት አብራት መሄድ ትጀምራለች። በዚህም ሰዓት ድንገት እያወሩ ይጣላሉ። ልክ እየተደባደቡ ባሉበት ሰዓትም የሆነ ባስ መጥቶ ሁለቱንም ይገጫቸዋል። በዚህ ሰዓት ድጋሚ ከእንቅልፏ ትነቃለች። አሁን ዳንኤል እንዳልሆነችም ስላወቀች የእሷን ስም ትሰርዝና ቀጣዩን ተጠርጣሪ መፈለግ ትጀምራለች። ቀጣዩ ደግሞ ፕሮፌሰሩ ነበር። አሁን ቀኖቹ ሁሉ እንደሚደጋገሙ ስላወቀች ለምንም ነገር ግድ አይሰጣትም። ከዚያም ተነስታ ራቁቷን ወደ ውጭ መውጣት ትጀምራለች። ሁሉም አንድ ላይ ፍጥጥ ብሎ እሷን ያዩት ነበር። እስኪመሽም ከጠበቀች በኋላ ፕሮፌሰሩን ለመግደል ወደ ቤቱ ትሄዳለች። ዱላም ይዛ ከአንድ ገንድ ስር ተደብቃ ቆማ ነበር። ልክ ወደ እሷ እየመጣ ያለን ጥላ ስታይ ትወጣና በዱላው ስትመታት ጓደኛዋ ቤኪ ትሆናለች። በጣም ደንግጣ እሷን ለመቀስቀስ ጥረት ስታረግ ጭንብል የሚለብሰው ሰውዬ አሁንም ከኋላ ይመጣና ይመታትና ይገላታል። በዚህም ሰዓት አሁንም በድጋሚ ከእንቅልፍ ትነቃለች። ባልተለመደ ሁኔታ ሆዷን በጣም እያመማት ነው። ይህንንም ለካርተር እየነገረችው ባለችበት ሰዓት የካርተር ጓደኛም በሩን ከፍቶ ሲመጣ ታቅፎና እሱ ላይ ትወድቃለች። በዚህም ሰዓት ወደ ሆስፒታል ያስገባትና እሷ ወደ ተኛችበት ክፍል ካርተር ይሄዳል። ሲጠራትም ከተኛችበት ትነቃለች። ቀን ስትጠይቀውም ቀኑ 18 እና ሰኞ መሆኑን ይነግራታል። የመብራት እጥረት እየተፈጠረ መሆኑንም ያስረዳታል። ልክ መብራቱ እየጠፋ ባለበት ሰዓትም ከየት መጣ ሳይባል ፕሮፌሰሩ አጠገቡ ቆሟል። ካርተር በጣም ይደነግጣል። ዶክተሩም ካርተርን ከክፍሉ ለቆ እንዲወጣ ይነግሮና ከትሪ አጠገብ ቁጭ ይላል። ከዚያም ዶክተሩ ሳምባዋ ላይ ትልቅ ቁስል እንዳለ የሚያሳይ ኤክስሬ ያሳያታል። ልትሞት እንደሆነም ይነግራታል። በዚህም በጣም ትደነግጥና ለመውጣት ትነሳለች። በዚህም ሰዓት ዶክተሩ መውጣት እንደማትችል ይነግራትና ወደ ኋላ ያስተኛታል። ከዚያም እሷም መድኃኒት እንዲያመጣላት ትነግረዋለች። እሱም መድኃኒቱን ለማምጣት በሚሄድበት ሰዓት እሷ ተነስታ ከክፍሉ ትወጣለች። ትሪም በኮሪደሮቹ መሃል እየተደበቀች ሮጣ ትሄድና የፕሮፌሰሩ ቢሮ ትገባለች። በዚህም ሰዓት የመኪናውን ቁልፍ መፈለግ ትጀምራለች። የመኪናውን ቁልፍ እየፈለገች ባለችበት ሰዓትም ድንገት ጭንብሉን ታገኘዋለች። ገዳዩ እሱ እንደሆነ ትረዳና በጥንቃቄ ኮሪደሮቹ መሃል መሄድ ትጀምራለች። ከፊት ለፊቷም ፕሮፌሰሩ ይመጣል። በዚህም ሰዓት ጭንብል የለበሰ ሰውዬ ከኋላ ፕሮፌሰሩን ይመጣና ይገለዋል። እሷም በጣም ትደነግጥና እየሮጠች ወደ መኪና ማቆሚያ ቤዝመንት ትሄዳለች። ጭንብሉን የለበሰው ሰውዬም እዛ ድረስ እየተከተላት ይሄዳል። እሷም የፕሮፌሰሩን መኪና ተጠቅማ ለማምለጥ ልክ የመኪናውን ሪሞት ስትጫነው መኪናው ይጮሃል። በዚያም ሰዓት ያለችበትን ቦታ ያየዋል። እየሮጠ ወደ እሷ ሲሄድም እሷም ቀድማ መኪና ውስጥ ትገባና መኪናውን እየነዳች ትወጣለች። መኪናዋን እያበረች ከወጣች በኋላም ለመጀመሪያ ጊዜ ጭንብል ለባሹን ስላመለጠችው በጣም ደስ ይላታል። በዚህም ሰዓት መኪናውን በጣም እየነዳች ስለነበረ ፖሊስ ያያትና እንድታቆም ይነግሯታል። ፖሊሶቹም እየተከታተሉ ካስቆሟት በኋላ ወደ እሷ በመሄድ ለምን እንደዚህ እንደምታሽከረክር ይጠይቃታል። እሷም ነፍሰ ገዳይ እየተከተላት ስለሆነ እንደሆነ ልታስረዳው ብትሞክርም ምንም ቢሆን ግን ሕግ እንደጣሰች ይነግራታል። ስለዚህም ወደ እስር ቤት ሊዟት ሊሄድ እንደሆነ ይነግራታል። በዚህም ሰዓት እሷ ከጭንብል ለባሹ ነፍሰ ገዳይ እንደምታመልጥ ስለገባት እንደውም በሀሳቡ ተስማማና ይዟት እንዲሄድ እሺ ብላ ትፈቅዳለች። እሷን እጇን ካሰራት በኋላ ወደ መኪናው አስገብቷት ልክ መኪና ውስጥ ሊገባ ሲል ከየት መጣ የማይባል መኪና ትራፊክ ፖሊሱን ይገጨውና ይሞታል። ጭንብል ለባሹም ከዛኛው መኪና ውስጥ ይወርድና ይመጣል። ነገር ግን ሳይገላት ትቷት ይመለሳል። በዚህም በጣም እየተደናገጠች እያለ የልደት ሻማ ወጣ ያደርግና መሬት ላይ ይጥላል። በዚህም ሰዓት እሳቱ ነዳጁን ተከትሎ ወደ እሷ ወዳለችበት መኪና ይሄዳል። ወዲያውም እሳቱ ሲቀጣጠል
አሁንም ከተኛችበት ትነቃለች። ካርተርም ለምን ከእንቅልፏ እንደዚህ ባና እንደተነሳች ይጠይቃታል። እሷም ምንም መልስ ሳትሰጠው ተነስታ ልብሷን ለብሳ ወደ ውጪ መውጣት ትጀምራለች። በዚህም ሰዓት ካርተር በነገሩ ትንሽ ግራ ስለተጋባ ነገሩን ለማጣራት እሷን መጠየቅ ይጀምራል። ከእንቅልፏ ለምን እንደዚህ ባና ተነሳች ሲጠይቃት ምንም መልስ አትሰጠውም። ልብ አድርጉ፣ ከዚህ በፊት የተፈጠረውን ነገር እሷ እንጂ እሱ ምንም አያውቅም። ከዚያም ወደ ውጪ እየወጡ ባሉበት ሰዓትም ሁሉንም ነገር አስቀድማ ትነግሯለች። ከወንዶቹ መሀልም አንዱ ራሱን ስቶ እንደሚወድቅ ትነግሯለች። እሱም ይፈጸማል። ካርተር ትንሽ ግራ እየተጋባ ከቆይታዎች በኋላ ምግብ ለመብላት ወደ ካፌ ይሄዳሉ። ከዚያም አባቷ ይደውላል። እሷም ስልኩን ማንሳት አትፈልግም። ለምን ስልኩን እንደማታነሳም ካርተር ይጠይቃታል። እሷም እሱን መመለስ ትታ እናቷ በህይወት እንደሌለች እና ከ3 ዓመት በፊት እንደሞተች እየነገረችው ለመጨረሻ ጊዜም ልደታቸውን አንድ ላይ እንዳከበሩ ትነግረዋለች። በዚህ ሰዓትም እናቷ በህይወት ብትኖር እሷ ጥሩ ሰው ስላልሆነች እንደማትኮራባት ትነግረዋለች። ካርተርም በዚህ ሰዓት እሷን ጥሩ ሰው እንደሚያደርጋት ቃል ይገባላታል። እሷ ግን ለመሞት ብዙ ቀን እንዳልቀራት ነው የምታስበው። ምክንያቱም በየቀኑ በነቃች ጊዜ ጤናዋ እየተዳከመ እንደሆነ ታስባለች። በዚህ ሰዓትም ሐሳቧ ወደ ቲቪ ይሆንና ዜና ታያለች። ትላንትና ማታ ሆስፒታል ውስጥ ሰው እንደተገደለ ትሰማለች። ገዳዩም ሰው እያሳደደ እንደሚገል ይነገራል። በዚህ ሰዓት የእሷም ገዳይ እሱ እንደሆነ ታስባለች። በዚህም ሰዓት እየሮጠች ወደ ሆስፒታሉ ትሄድና ለነርሷ ፖሊስ እንድትጠራ ትነግራታለች። ነርሷ ምንም ነገሩ እየገባ ስላልሆነ ስትወዛገብ ትሪ ተነስታ መጥረቢያ በመያዝ ኮሪደሮቹ መሃል ነፍሰ ገዳዩ መፈለግ ትጀምራለች። እሷም ፍለጋዋን እንደቀጠለች ነፍሰ ገዳዩ ሰውዬ የሆስፒታሉን ጥበቃ በሽጉጥ ይመታውና ይገለዋል። እሷን ሊመታት ብሎም በሚተኩስበት ሰዓት መጥረቢያውን ከእጁ ያስጥላትና ሮጣ ትወጣለች። እየሮጠች በምትወጣበት ሰዓት ነርሷ ወደ እሷ እየመጣች ነበር። በዚህም ሰዓት ነርሷን ተኩሶ ይገላታል። እያሳደደ ከደረሰባት በኋላም ነፍሰ ገዳዩ ከራሱ ላይ ጭምብሉን ያወልቃል። ልክ ሊተኩስባት ሲልም ካርተር ከየት መጣ ሳይባል ዘሎ ያስጥለዋል ሽጉጡን። ወዲያውም እሷ ሮጣ ሄዳ ሽጉጡን ታነሷለች። መተኮሱን ፈልጋ በጣም ትፈራለች። እያመነታች ባለችበት ሰዓትም የካርተርን አንገት ይቀጭና ካርተርን ይገለዋል። በዚህ ሰዓት ደንግጣ ወደ ሌላ ክፍል ሮጣ ትገባለች። ነፍሰ ገዳዩም እሷን ተከትሎ ወደ ውስጥ ይገባል። እሱም እሷን እየፈለገ ባለበት ሰዓት ከኋላ ጭንቅላቱን ትመታውና ትጥለዋለች። በዚህ ሰዓትም ልትገለው ትወስናለች። ነገር ግን ከገደለችው ኑሮዋ በትክክል ይቀጥላል። ኑሮዋ በትክክል ቀጠለ ማለት ደግሞ ካርተር እዚህ ጋር ለሷ ብሎ ሞቷል ማለት ነው። በጣም ትደነግጥና ሰውየውን ሳትገለው ትታው ትወጣለች። እየሮጠች ወደ ሌላ ክፍልም ትሄዳለች። እሷም ራሷን አውቃ ታጠፋለች። እንደተለመደው 3 ሰዓት ይሆንና የትምህርት ቤት ደውል ይደወላል። በዚህም ሰዓት እሷ ከካርተር ክፍል ትነቃለች። እሷም በደስታ ትሄድና የእሷን ህይወት ለማትረፍ የራሱን ህይወት ስለሰዋላት በጣም ታመሰግናለች። ካርተር ግን ነገሩ ምንም አልገባውም። እሷም ተነስታ ትራስና አንዳንድ ነገሮችን ይዛ ወደ ውጪ መውጣት ትጀምራለች። እሷም ወደ ውጪ ስትወጣ ስለ ዓለም ሙቀት መጨመር መረጃ ለምትሰበስበው ልጅ የምትፈልገውን መረጃ ትጽፍላታለች። ከወጣቶቹ መሃል ልክ ያኛው ሰውዬ ራሱን ሊስት ሲል ትራስ ከስር ታስቀምጥለትና እንዳይጎዳ ታደርገዋለች። እየሄደች ባለችበት ሰዓትም ቲም ሲመጣ በአሪፍ ፈገግታ ትቀበሏለች። እሱም ደስ ይለዋል። ወደ ቤቷ በምትደርስበት ሰዓትም ለሁሉም ሰዎች ሰላምታ እያቀረበች ወደ ቤቷ ትገባለች። ከዚያም ወደ ክፍሏ ትገባለች። ሎሪንም ስታገኛት ራስ ወዳጅ ስለነበረች በጣም ይቅርታ ትጠይቃታለች። ከዚያም ወደ ክፍሏ በመሄድ ፕሮፌሰሩን ትጠራዋለች። ፕሮፌሰሩንም ለብቻ ትጠራውና እሱ ባለትዳር ስለሆነ ግንኙነታቸውን ካሁን በኋላ ማቆም እንዳለባቸው ትነግሯለች። እንደተለመደው ምሳ ሰዓት ይደርስና ሁሉም ምሳቸውን ለመብላት ይዘጋጃሉ። ቤኪም እንደተለመደው የቸኮሌት ምግቧን ይዛ መጣች። ትሪም ካጠገቧ ትሄድና ትቀመጣለች። በዚያም ሰዓት እንደተለመደው ዳንኤል ቤኪ መስደብ ትጀምራለች። ቤኪ ተነስታ ልትሄድ ስትል ችግር እንደሌለውና እንድትቀመጥ ታስረዳትና ታስቀምጣታለች። ትሪ በዚህም ሰዓት ትሄድና የዳንኤል ጸጉር ላይ ቸኮሌቱን ታፈሷለች። በዚህም ሰዓት ሴቶቹ እንዳለ ይስቁባታል። በዚህም ሰዓት ካርተር የእጅ ሰዓቷን ስለረሳች እሱን ይዞላት ይመጣል። ትሪም በዚህ ሰዓት በደስታ ሄዳ ትስመዋለች። በዚህም ሰዓትም በኋላ ልታገኘው እንደምትፈልግ ትነግረዋለች። ካርተር በጣም ደስ ይለውና እሺ ይላል። ከዚያም በኋላ እሷ ከአባቷ ጋር ልደቷን ለማክበር የተቀጣጠሩበት ቦታ ስትሄድ አባቷም እየጠበቃት ነው። አጠገቡ ሜዳ ትቀመጣለች። ለአባቷም እናቷ እንዴት እንደሞተችና ሁሉን ነገር ግልጽ እንዲያደርግላት ትጠይቃዋለች። ምክንያቱም እየተፈጠረ ያለውን ነገር ማስቆም ትፈልጋለች። አባቷም በሐሳቧ ይስማማል። እሷም ድብቅ በመሆኗና እስካሁን አባቷን ስለጎዳችው ይቅርታ ትጠይቀዋለች። አባቷም በደስታ ይቅርቷን ይቀበላል። ከዚያም ማታ ላይ ገዳዩን ለመፋጠጥ ትዘጋጃለች። ወደ ሆስፒታሉ በመሄድም የጥበቃውን ሽጉጥ አስፈራርታ ትቀበሏለች። ለጥበቃውም ነገሩን ሁሉ ካስረዳችሁ በኋላ ለዚህ ነገር እንዲያግዛት ትጠይቋለች። ጥበቃውም በሐሳቧ ይስማማል። በዚህም ሰዓት ነፍሰ ገዳዩን ትላንትና ስለመታችው በጣም ስለተጎዳ ሆስፒታል ውስጥ ተኝቷል። እሱ ወደተኛበት ጠጋ ብላም ለመተኮስ ታስባለች። ልክ ልትተኩስ ስትልም ሽጉጡ እምቢ ይላታል። ይህንን ባየ ሰዓትም ወዲያው ሽጉጡን ከእጇ መጥቶ ያስጥላታል። እሱም ተነስቶ በጩቤ እሷን ማሳደድ ይጀምራል። ሰውየውም በጣም ጉልበት ስለነበረው ከግድግዳ ጋር እያጋጨ መሬት ላይ ይጥላታል።
ልክ እሷን ሊገላት እየተጠጋ ባለበት ሰዓትም እጇ ላይ ያለው ሰዓት ይጮሃል። መብራት የሚጠፋበትን ሰዓት አላርም ሞልታ ነበር። ልክ መብራቱ ጠፍቶ ሲመለስ እሷ ከኋላ ቆማ ሽጉጥ ደቅናበታለች። ወዲያውም ትተኩስና ትገለዋለች። የዛን ቀን ማታ ላይም የልደቷ ቀን ስለነበረ ከካርተር ጋር ሻማ ያበራሉ አብረው። እስካሁን እየተፈጠረ ስለነበረው ነገር ሙሉ አንድ ባንድ ታስረዳዋለች። ነገን ማየት እንደምትመኝም ትነግረዋለች። በነጋታውም ነግቶ 3 ሰዓት ይሆንና የትምህርት ቤቱ ደውል እንደተለመደው ሲጮህ ይሰማል። ትሪም ከእንቅልፏ ስትነሳ አሁንም በካርተር ክፍል ውስጥ ነው ያለችው። አሁንም ያኛው ቀን እየተደገመ ነው ያለው። ወደ ቤቷም በመሄድ ልብሶቿን ማስተካከል ትጀምራለች። በዚህም ሰዓት ሎሪ እንደተለመደው ልደቷ ስለሆነ ኬክ ይዛላት ትመጣለች። አሁን ደግሞ ሎሪ ኬኩን በመበረዝ እሷን ለመግደል ታስባለች። ነገር ግን አሁንም ትሪ እሷ የሰጣቻትን ኬክ አልበላችም ነበር። በተቃራኒው ትሪ ለሎሪ ኬኩን እንድትበላ ትሰጣታለች። ሎሪ አልበላም በምትልበት ሰዓት በኬክ መረዛ ልትገላት እንደሆነ ትረዳለች። አሁኑኑ ለፖሊስ ደውላም እንደምታስይዛት ትነግራታለች። ልክ በዚህ ሰዓት ሎሪም እሷን ማጥቃት ትጀምራለች። እስካሁን ልትገላት የምትፈልግበት ምክንያትም ከፕሮፌሰሩ ጋር ግንኙነት ስላላት እንደሆነ ትነግራታለች። በዚህም ሰዓትም መሀላቸው ትልቅ ጸብ ይፈጠርና ቤት ውስጥ መደባደብ ይጀምራሉ። በዚህ ሰዓትም ሎሪ ትሪ ልትገላት ተቃረበች። ልትገላት አንቃት እያለችም ቅድም ወድቆ የነበረውን ኬክ መሬት ላይ በእጇ መያዝ ትችልና ሎሪ አፍ ላይ ትቀባታለች። በዚህም ሰዓትም በመስኮቱ አቅራቢያ ስለነበረች በእግሯ ገፍትራ ሎሪን ወደ ውጪ ትወረውራታለች። ሎሪ ወደ ውጪ በምትወድቅበት ሰዓትም ሁሌ ውጪ ቁጭ ብላ ትሪን ሰላም ምትላት ልጅ ሎሪ ከፎቅ ላይ ወድቃ እንደሞተች ስታይ ትጮሃለች። ከዚያም በኋላ ካርተርና ትሪ በካፌ ውስጥ በመቀመጥ ምግብ እየበሉ ዜና ያዩ ጀመር። ዜናው ላይም ሎሪ እንደሞተች ይናገራል። ይህ ማለት ሁለቱም ነፍሰ ገዳዮች አሁን ሞተዋል ማለት ነው። በዚህም ሰዓት አባቷ ይደውላል። እስከዛሬ ለአባቷ አንስታ ማታውቀውም ትሪ አሁን ለአባቷ ታነሳና ከአባቷ ጋር ማውራት ትጀምራለች። እናም ካርተር ካሁን በኋላ በነጻነት በፍቅር መኖር እንደሚችሉ ይነግራታል። እናም ሁሉም ሰላማቸው ይመለስና በነጻነት መኖር ይጀምራሉ።